ሰላም እንዴት ናችሁ? ዛሬ እንግዲህ ቆንጅዬ ቁርስ ልሰራላችሁ ነው። እኔ ምሳ ነው የበላሁት፣ እናንተ ግን ለቁርስ መብላት ትችላላችሁ። ዳቦ እንግዲህ እንቁላል መትቼ ቆንጆ በርበሬ፣ ጨው እና የነጭ ሽንኩርት ፓውደር ነው የጨመርኩበት። የነጭ ሽንኩርት ፓውደር ለምንድን አላውቅም፣ በጣም ነው የምወደው በፍቅር ማለት ነው። እና እሱን ጨምሬ መትቼው ዳቦ እንዳያችሁት ቆራርሼ ጨመርኩት። ከዛ አንድ ላይ ቀላቅዬ መጥበሻ ላይ ዘይት አድርጌ በዚህ መልኩ እንግዲህ እንደ ዳቦ ጋገርኩት ማለት ነው። በጣም ነው የሚጣፍጠው። እውነት ለመናገር ማክሰኞ ዕለት በ11 ማለት ነው ቲክቶኪንግ ከጀመርኩ 3 ወር ሞላኝ እና በጣም ደስ ብሎኝ በጣም ፈልግ ስለነበረ መጀመር ከዛ ጨክኜ ወስኜ የጀመርኩበት ቀን ስለሆነ በጣም ደስ ብሎኝ ነበረ እና በዛ መልኩ እስቲ ምክንያት ፈጥሬ ልደሰት ብዬ እንደዚህ እንጆ እያረኩኝ ነበረ። በነገራችን ላይ ለመደሰት ሁል ጊዜ ምክንያት እየፈጠራችሁ ተደሰቱ። ለምክንያት ለማዘን፣ ለመከፋት፣ ለመብሰልሰል ሳይሆን ምክንያት መፍጠር ያለባችሁ ሁል ጊዜ ለመደሰት መሆን አለበት። በተረፈ ስለሰጣችሁኝ ፍቅር፣ አክብሮት፣ ማበረታታት በጣም ነው የማመሰግነው። ወዳችኋለሁኝ ባይ